አብርሃም አንድያ ልጁ ይስሐቅን ሊሰዋ ሄደው ለመልአክ ነውን? መልአክ እንግዲህ ስግደትን ወይ ደግሞ መስዋዕትን አምልኮ የሚቀበል እግዚአብሔር ብቻ እንደሆነ በደንብ አድርገን እናውቃለን። የሰው ልጅ ጠላት የሆነው ሰይጣን በአምልኮ በመፈለጉ ለእግዚአብሔር የሚቀርበውን አምልኮ ለእግዚአብሔር የሚቀርበውን ክብር በመፈለጉ ምክንያት ከሰማይ እንደወደቀ እንደተወረወረ ሁላችንም ተምረናል፣ እናውቃለን፣ አንብበናል፣ እንረዳለን። አብ በአባትነቱ አቃጅና ላኪ፣ ወልድ በልጅነቱ የአብን እቅድ ፈጻሚ ነው። በፍጥረት ውስጥ አብ በልጁ ፈጠረ፣ በድነትም ውስጥ አብ በልጁ አዳነ። ሰላም፣ የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። ወንድማችሁ ተስፋ ነኝ። ዛሬ ደግሞ እግዚአብሔር ሊያስተምረን ወዶ እንደገና እድል ሰጥቶናል። ዛሬን እንድንኖር እግዚአብሔር ፈቅዷል። ይህን ያደረገ ምሕረቱን ያበዛልን እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔር ለዘላለም ስሙ ከፍ ከፍ ይበል። ትልቅ እድል ነው እግዚአብሔር ፊት ያገኘነው እንደገና እንድንኖር። ዛሬ እንግዲህ ከዚህ በፊት ለየት ባለ መልኩ ከዚህ በኋላ በአንድ ርዕስ ላይ እንቆያለን ብዬ አስባለሁ። ዛሬ እንግዲህ ያንን ክፍል ወይ ደግሞ ያንን የምንቆይበትን በተከታታይነት የምንቆይበትን ርዕስ እንጀምራለን። ወልድ በብሉይ ኪዳን የሚል ሀሳብ ነው በአንድነት የምናየው። ከተለያዩ ክፍሎች እንመለከታለን። ዛሬ ሁሉንም ክፍል አይተን አንጨርስም። ዛሬ አንዱን ብቻ ነው የምናየው። ዛሬ በሚቀጥሉት ደግሞ ጊዜያት አብረን እግዚአብሔር እድል ሰጥቶን ከቆየን ትልቅ የእግዚአብሔርን ሀሳብ እንካፈላለን። የያህዌ የሆነውን የሚኖረውን ትልቅ የሆነውን እግዚአብሔርን የሥላሴን ሚስጥር በዛ ውስጥ እናያለን። የእግዚአብሔርን ትልቅነት እናያለን። ይህ ደግሞ ሊያድነን በአዲሱ ኪዳን ስጋን ለብሶ ሰው ሆኖ ፍጹም ሰው ፍጹም አምላክ ሆኖ የመጣው ጌታችን ኢየሱስ ክርስቶስ ምን አይነት ክብር እንደነበረው በምን አይነት መልኩስ ደግሞ ይንቀሳቀስ እንደነበር ይሰራ እንደነበር ያ የከበረ ጌታ ምን ያህል ለሰው ብሎ ራሱን ዝቅ እንዳደረገ እንመለከታለን። የከበረ አምላክ አለን። እግዚአብሔርን ትልቅነት እናያለን። እግዚአብሔርን መልካምነት በዚህ ውስጥ እንረዳለን። እግዚአብሔር መልካም ነው። እግዚአብሔርነት የምናይበት ርዕስ ነው። ወልድ በብሉይ ኪዳን ነበረ፣ ሲገለጥ ነበረ፣ ለሰዎች ሲታይ ነበረ። በምን መልኩ የሚለውን ሀሳብ ይዘን ነው የምንሄደው እስከ መጨረሻው ድረስ። ዛሬ እንጥልጥል ሀሳብ ነው፣ የተወሰነውን ሀሳብ ነው የምናየው ዛሬ ስለማንጨርስ። ግን ይህ ርዕስ በደንብ አድርጎ በእርግጠኝነት የሚገባንና ይህ ሀሳብ የምንረዳው ከኔ ጋር በተከታታይነት እየተማረን ስንሄድ ነው። የሚያስተምረን ደግሞ የእግዚአብሔር መንፈስ ነው። ጌታ ኢየሱስ ይረዳናል። መልካሚቱ እጁ ከኛ ጋር አለች። ዛሬ ዘፍጥረት ምዕራፍ 22ን እንግዲህ ዘፍጥረት ምዕራፍ 22 ሁላችሁም እንደምታውቁት እግዚአብሔር አብርሃምን የፈተነበት ክፍል ነው። አንድያ ልጅህን ይስሐቅን ሰዋልኝ፣ በሞሪያም ተራራ ላይ ሰዋልኝ ብሎ እግዚአብሔር የጠየቀበት፣ እንዲሁም ደግሞ አብርሃም ልጁ ይስሐቅን ለእግዚአብሔር ሳይሳሳ ሊሰዋለት የሄደበትን ክፍል ነው የምንመለከተው። ከኔ ጋር ዛሬ እንግዲህ ከቁጥር 11 ጀምሮ እንግዲህ ታሪኩን ስለምታውቁ ከቁጥር 1 ጀምሮ እናንተ አንብቡት። እኔ ግን ከቁጥር 11 ጀምሮ እንመለከታለን። አነባለሁ። እንደዚህ ይላል። የእግዚአብሔር መልአክ ግን ከሰማይ አብርሃም አብርሃም ብሎ ጠራው። አብርሃምም እነሆ አለው አለ። እርሱም እጅህን በብላቴናው ላይ አታሳርፍ፣ ምንም ጉዳት አታደርስበት። እነሆ እግዚአብሔርንም እንደምትፈራ ተረድቻለሁ። ልጅህን ያውም አንዱ ልጅህን ለእኔ ለመስጠት አልሳሳምና አለው። አብርሃምም ቀና ብሎ ሲመለከት በቁጥቋጦ መካከል ቀንዶቹ የተጠላለፉ አንድ አውራ በግ ከበስተኋላው አየ። ወደዚያው ሄዶ በጉን አመጣና የሚቃጠል መስዋዕት አድርጎ ሰዋው ይላል። እና እንግዲህ ዛሬ በተምሳሌታዊ መልኩ ወልድ የተገለጠበትን ሳይሆን ወልድ
ተገልጦ የተናገረበትን ክፍል ነው እያየን ያለነው። እንግዲህ ቁጥር 11 በደንብ አስተውሉ። የእግዚአብሔር መልአክ ግን ይላል። እንግዲህ አብርሃም ሊሰዋ ሄዶ ልጁን አስሮ ሊሰዋው ሲል አብርሃም የሚል ድምፅ ከበስተኋላው እንደመጣ መጽሐፍ ቅዱስ እኔ ያነበብኩት ትርጉም ነው። መደበኛውንም ብታነቡ የእግዚአብሔር መልአክ ነው የሚለው። እንግዲህ የእግዚአብሔር መልአክ አብርሃም ብሎ እንደጠራው መጽሐፍ ቅዱስ ግልጽ ባለ መልኩ ይነግረናል። እንሆኝ አለ አብርሃም። ከዛ በኋላ እጅህን በብላቴናው ላይ አታሳርፍ፣ ምንም ጉዳት አታድርስበት። እነሆ እግዚአብሔርን እንደምትፈራ ተረድቻለሁ። ተረድቻለሁ። ማን ነው ተረድቻለሁ የሚለው? እንግዲህ መልአክ እግዚአብሔር ላከኝ ብሎ እግዚአብሔር ወኪል ሆኖ እንደሚቀርቡ እናውቃለን። እግዚአብሔር ወኪል ሆኖ እንደሚቀርቡ ሁላችንም እናውቃለን። እግዚአብሔር ላከኝ እንደሚሉ እግዚአብሔር ብሏል ነው የሚለው መልአክ። እግዚአብሔር ብሏል፣ እንደምትፈራኝ ተረድቻለሁ፣ ወይ ደግሞ እንደምትፈራኝ አውቄያለሁ ብሏል እግዚአብሔር እንደሚሉ ግልጽ ነው። እንዲሁም ደግሞ መልአክ ራሳቸውን በትክክል የሚገልጹ ናቸው። መጽሐፍ ቅዱስን ሄደን ሉቃስ ምዕራፍ 1 ላይ ስንመለከት ለማርያምም እንዲሁም ደግሞ ለዘካርያስ ሲገለጥ እኔ በእግዚአብሔር ፊት መቆም ገብርኤል ነኝ፣ መልአኩ ገብርኤል ነኝ ብለው እንደተናገሩ በደንብ አድርገን እናውቃለን። እዚህ ጋር የእግዚአብሔር መልአክ የእግዚአብሔር መልአክ ይለዋል መጽሐፍ ቅዱስ። የእግዚአብሔር መልአክ ተገለጠ እና እግዚአብሔርን እንደምትፈራ ይሄ በሰርድ ፐርሰን ራሱን በእግዚአብሔርነት ውስጥ ከቶ እግዚአብሔርን እንደምትፈራ ተረድቻለሁ። እግዚአብሔር ካልሆነ መልአክ ተረድቻለሁና አትሰዋ ሊል አይችልም። መልአክ ሲላክ ሊል የሚችለው እግዚአብሔር ብሏል፣ አንድ ልጅን ለኔ ልሰዋ አልከለከልክም፣ እኔን እንደምትፈራ እንደሚል ሁላችንም እናውቃለን። እኔን እንደምትፈራ አውቄያለሁ ብሏል እግዚአብሔር ብሎ እንደሚናገሩ ግልጽ ነው። መልአክ በራሱ እኔ ብሎ ራሱን ወክሎ በእግዚአብሔርነት መቅረብ ስለማይችል እዚህ ጋር ግን የምንመለከተው ራሱን በሰርድ ፐርሰን እግዚአብሔርን እንደምትፈራ ተረድቻለሁ። እንግዲህ ከሥላሴ አንዱ መሆኑ ግልጽ ነው። ሌላኛው እንደ ጥያቄ ያዙልኝ። ሌላኛው በጣም አስደናቂው ነገር ደግሞ እግዚአብሔርን እንደምትፈራ ተረድቻለሁ ብሎ ልጅህን ያውም አንዱን ልጅህን ለእኔ ለመስጠት አልሳሳምና አለው። ዋት አሁንም ጥያቄ ነው። አብርሃም አንድያ ልጁ ይስሐቅን ሊሰዋ ሄደው ለመልአክ ነውን? ለመልአክ ነው ሊሰዋ ሄደው አብርሃም። መጽሐፍ ቅዱስ እግዚአብሔር አብርሃምን ፈተነው ነው የሚለን ቁጥር 1 ላይ። አብርሃምም ሊሰዋ ሄደው ለእግዚአብሔር ነው። አብርሃም ሲያወራ የነበረው እስከዛሬ እስከ ምዕራፍ 22 ድረስ ከእግዚአብሔር ጋር ነው። አሁን ደግሞ መልአክ ተገልጦ አንድያ ልጅህን ለኔ። መልአክ እንግዲህ ስግደትን ወይ ደግሞ መስዋዕትን እንደማይቀበሉ መስዋዕት ለእግዚአብሔር ብቻ፣ አምልኮ ለእግዚአብሔር ብቻ ሰዋልኝ ያለው እግዚአብሔር እንደሆነ በግልጽ መጽሐፍ ቅዱስ ያስቀምጣል። በደንብ አድርጋችሁ እዩት። እንዲሁም ደግሞ አምልኮ የሚቀበል እግዚአብሔር ብቻ እንደሆነ በደንብ አድርገን እናውቃለን። የሰው ልጅ ጠላት የሆነው ሰይጣን በአምልኮ በመፈለጉ ለእግዚአብሔር የሚቀርበውን አምልኮ ለእግዚአብሔር የሚቀርበውን ክብር በመፈለጉ ምክንያት ከሰማይ እንደወደቀ እንደተወረወረ ሁላችንም ተምረናል፣ እናውቃለን፣ አንብበናል፣ እንረዳለን። አምልኮ እግዚአብሔር በእግዚአብሔርነቱ የሚቀርብለትን አምልኮ ለማንም አይተውም፣ በማንም አያስነካም። ወገኖች በማንም አያስነካም። እግዚአብሔር ቀናተኛ አምላክ ነው። እንግዲህ
ዘጸአት ላይ ሄዳችሁ ስትመለከቱ ሙሴን ልኮ ያመልከኝና ያገለግለኝ ዘንድ ሕዝቤን ልቀቅ በለው ለፈርዖን ያለው። እግዚአብሔር አምልኮን በራሱ ነው የሚቀበለው። እግዚአብሔር አምልኮን ለማንም ሰጥቶ አቅም የሚቀርብለትን መስዋዕት በራሱ ነው የሚቀበለው። መላእክት አምልኮ አይቀበሉም። አንድያ ልጅህን ለእኔ አልከለከልክምና፣ አስደናቂ ቃል ነው በእውነት። አንድያ ልጅህን ለእኔ፣ ይህ ትልቅ እግዚአብሔር ጥበብ ነው። አንድያ ልጅህን ለእኔ። ዋው! ማን ነው እሱ ለእኔ የሚለው? መጽሐፍ ቅዱስ በተራኪነት ወይ ደግሞ ያህዌ ሆኖ ሳለ በተልእኮ የመጣውን መልአክ ብሎ ገልጾታል። ይሄ ማለት አብ በአባትነቱ አቃጅና ላኪ ነው። አብ በአባትነቱ አቃጅና ላኪ ነው። ወልድ በልጅነቱ የአብን ዕቅድ ፈጻሚ ነው። የአብን ዕቅድ ፈጻሚ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ስም፣ በዚህ እናምናለን። እግዚአብሔር ትልቅ አምላክ ነው። አብርሃምን ፈተነው፣ ለአብርሃም ተገለጠለት። እንግዲህ መልአክ የሚለው ቃል በዕብራይስጡ ማላክ በጣም ተመሳሳይ ነው። ማላክ ማለት ነው ወይ ደግሞ መልእክተኛ። ክንፍ ያለውንም መልአክ ይወክላል፣ ክንፍ ያለውንም መልአክ ይወክላል። እንዲሁም ደግሞ መልእክተኛ የምንለውንም ይወክላል። ስለዚህ ይሄ ወልድ እግዚአብሔር የሆነ ወልድ፣ ዓለማት የተፈጠሩበት ወልድ የእግዚአብሔር አብ መልእክተኛ ሆኖ እዚህ ጋር ለአብርሃም ተገልጦለት ቀርቦ አውርቶታል። እየቆየን ስንሄድ በደንብ ይገባናል። በሌሎች ክፍሎችም በደንብ እያየን እንሄዳለን። ዛሬ ግን ጥያቄውን ይዘን አብርሃም ልጁን ለመልአክ ሊሰዋ ሄደ ወይ? ኖ እንዳልሄደ ሁላችንም እናምናለን። ግልጽ ነው። አንድያ ልጅህን ለእኔ ለመስጠት አልሳሳም፣ አልከለከልክም ያለውም እንዲሁ ደግሞ እግዚአብሔር ራሱ ወልድ ተገልጦ እንደሆነ በደንብ ግልጽ ነው። በደንብ ግልጽ ነው። ስለዚህ መጽሐፍ ቅዱስ መልአክ የሚለው ይህ መልእክተኛ ያህዌም ሆኖ እግዚአብሔር ሆኖ የእግዚአብሔር አብ መልእክተኛ፣ ለእግዚአብሔር አብ በአባትነቱ አቃጅና ላኪ ነው ብያቸዋለሁ። ወልድ በልጅነቱ የአብን ዕቅድ ፈጻሚ ነው፣ አድራጊ ነው። ስለዚህ ወልድ በብሉይ ኪዳን ይኸው ተገልጧል። ይኸው ያየነው ነው። ያህዌ የሆነ አምላክ የሆነ ራሱን ከብዙ ዘመናት በኋላ በይስሐቅ ፈንታ ያ በአፄ በሌቅ የተያዘው በግ መስዋዕት ሆኖ እንደቀረበ ስለ ሰው በደል፣ ስለ ሰው ኃጢአት ራሱ በመስቀል ላይ ውሎ የዓለምን ሁሉ ኃጢአት እንደሚያድን የሚያሳያ ወልድ ሥጋ ለብሶ ወደ ምድር እንደሚመጣ ይኸው እዚሁ ክፍል ላይ ወልድ ራሱ ተገልጦ አንድያ ልጅህን አለ። እግዚአብሔር አንድያ ልጁን ለእኛ ለልጆቹ ለዓለም ሁሉ እግዚአብሔር ሊሰጥ ሊሰዋ ኃጢአታችንን ይቅር ሊል አልሳሳም፣ አልራራም። ሮሜ ምዕራፍ 8 ላይ ሲናገር አንድያ ልጁን ሲሰጥ ጌታ ኢየሱስን ለእኛ ሲሰጥ ያራራለት እንዴት ከእርሱ ጋር ሁሉንስ ነገር ደግሞ አብልጦ አይሰጠንም? በእውነት እግዚአብሔር ድንቅ ነው። እግዚአብሔር ድንቅ ነው እና ይህ መልአክ ሆኖ የተገለጠው የቀረበው ይህ እንግዲህ መልአክ ኢየሱስ የተገለጠ መልአክ መሆኑ ሳይሆን ፈጣሪ፣ የመላእክት ፈጣሪ፣ የዓለም ሁሉ ባለቤት የሆነው ወልድ በራሱ የአብን ዕቅድ የአብን ዓላማ ሊፈጽም ከዘመናት በኋላ በምድር ላይ ተገልጦ
ስለ ሰው በደል ስለ ሰው ኃጢአት መስዋዕት ሆኖ በእንጨት ላይ ተንጠልጥሎ የዓለምን ሁሉ በደል እንደሚያስወግድ ማሳያ ነው። ራሱ ወደ ምድር የሚመጣው ሥጋ ለብሶ ወደ ምድር የሚመጣው ወልድ በመልአክ መልክ በተላኪ ወይ ደግሞ በመልእክተኛ መልክ ለአብርሃም ተገልጦ ሲያወራው ሲናገረው እንመለከታለን። እዚህ ክፍል ላይ አንድያ ልጅህን ለእኔ ልትሰጥ አልከለከልክምና። ኢየሱስ ጌታ ነው። ኢየሱስ የዓለምን ኃጢአት የዓለምን በደል በራሱ ላይ ተሸክሞ በቀራንዮ መስቀል ላይ ስለ ሰው በደል ስለ ሰው ኃጢአት ዋጋ ከፍሎ አድኖናል። አብርሃም አንድ ልጁን ለእግዚአብሔር ሊሰዋ አልሳሳም። እግዚአብሔር አንድ ልጁን ለዓለም ሁሉ ለልጆቹ ሊሰጥ አልሳሳም። ስለዚህ ስለኛ ፋንታ ስለ መሞታችን ስለ አብርሃም ፋንታ ያን ቀን የሌለበት በአጽሜሌቅ የተያዘው በግ መስዋዕት እንደተደረገ ስለኛ ኃጢአት ስለኛ ሞት ፈንታ እግዚአብሔር አንድያ ልጁን እንደሰጠ በዚህ ክፍል የተገለጠው ወልድ ስለኛ በደል ስለኛ ኃጢአት ዋጋ እንደከፈለ እንዳዳነን እንመለከታለን። ልጁ ፈጣሪ ነው፣ ልጁ አዳኝ ነው። ግን አንድ ስሉስ አምላክ ሥላሴ ውስጥ የፍጥረት አንድነትም ሂደት በአንድ እግዚአብሔር ቢሆንም ግን የአብ ድርሻ የወልድ ድርሻ እንዲሁም የመንፈስ ቅዱስ ድርሻ አለ። ስለዚህ ይህ መልአክ እኔ ያለ ቢናገርም መልሶ ደግሞ እግዚአብሔርን በሶስተኛ መደብ ይናገራል። እግዚአብሔርን እንደምትፈራ ተረድቻለሁ። እግዚአብሔር ራሱ ሆኖ በእግዚአብሔርነቱ ካልተረዳ በስተቀር በጣም አስደናቂ። እግዚአብሔር ሆኖ በእግዚአብሔርነቱ እግዚአብሔር ራሱ አብርሃም እንደሚፈራው ራሱ ካልተረዳ መላእክት አይረዱለትም። መላእክት ሊሉ የሚችሉት እግዚአብሔር ብሏል፣ እኔን እንደምትፈራ ተረድቻለሁ ብሎ ያወራል። ግን በእግዚአብሔርነቱ እግዚአብሔር ሆኖ እግዚአብሔርን መፍራቱን ፊል አድርጎ ራሱ ካልተረዳው ተረድቻለሁ ሊል አይችልም። ስለዚህ እዚህ ጋር አስደናቂ እግዚአብሔርን አንድነት በሶስት ውስጥ አንድነት እንመለከታለን። ክብር ለኢየሱስ ይሁን እና እንዲሁ ደግሞ ዮሐንስ 1:1 ላይ ይሄ መልአክን እግዚአብሔርም ሆኖ የሚቀርበው ብለን ጥያቄ ከፈጠረብን እግዚአብሔር ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። እግዚአብሔር ነበር፣ በእግዚአብሔር ዘንድ ነበር። እግዚአብሔርነት ዮሐንስ ሲያስረዳ አይምታታበትም። ስለዚህ በእግዚአብሔር ዘንድ ነበረ፣ እግዚአብሔር ነበረ። እግዚአብሔር ነው፣ ያህዌ ነው፣ አዳኝ ነው፣ ፈጣሪ ነው፣ ጌታ ነው፣ አምላክ ነው። እንዲሁም ደግሞ የያህዌ መልእክተኛ ነው ጌታ ኢየሱስ ክርስቶስ። ይህ ትልቅ ትምህርት ነው። ይህ የያህዌ መልእክተኛ ነው፣ ያህዌም ነው። ክብር ለኢየሱስ ይሁን። እግዚአብሔር ነው፣ በእግዚአብሔር ዘንድ የነበረ ነው ይለዋል ዮሐንስ። ኢየሱስ ጌታ። በፍጥረት ውስጥ አብ በልጁ ፈጠረ፣ በድነትም ውስጥ አብ በልጁ አዳነን። ክብር ለኢየሱስ ይሁን። በሌላ ክፍል ደግሞ እንቀጥላለን። ይህን ክፍል ብቻ ሳይሆን ሌሎችንም ክፍሎች እናያለን። እግዚአብሔር ቃል ዛሬም ይሰራል፣ ሕያው ነው። ይህ አምላክ ያህዌ የሆነ ጌታ በክብር በሰማይ ሰማያት በእግዚአብሔር ቀኝ በግርማው ከእግዚአብሔር እኩል ከአብ እኩል ከመንፈስ ቅዱስ እኩል ይኖርና ይቀመጥ የነበረ ኢየሱስ ውዳችን አምላካችን ስለ ሰው በደልና ኃጢአት ሥጋን ለብሶ እሱ ራሱ እንዳዳነን ሁላችንም እናምናለን፣ እናውቃለን። ኢየሱስ ያድናል።
ሳምንቱ የበረከት የስኬት እግዚአብሔርን መልካምነት የምታዩበት ይሁን። እንቀጥላለን በሌላ ክፍል። ኢየሱስ ያድናል። ወዳችኋለሁ። ተባረኩ።